መምህራን ይላሉ። መምህራኖቻችን ጋር ሲሄዱ ተማሪ ይሆናሉ። እሺ በመጀመሪያ ራሴን ላስተዋውቀው ወደ ውይይቱ ሳልገባ በፊት እኔ ኢብራሂም እባላለሁ። የንጽጽር ተማሪ ነኝ። እኛ ጋር ሲመጡ አስተማሪ ይሆናሉ። አልገባንም። እኛ መምህራን ነን እዚህ ጋር የተቀመጥነው። ከተማሪዎች ጋር ነው። የትኛው ርዕስ ላይ ለመወያየት ፈቃደኛ ነው ወይስ አይደለም? ወላሂ ፈቃደኛ ነው። ኑሩ በተመሳሳይ ደረጃ ለመወያየት ፈቃደኛ ነው አይደለም? በአምላኬ ምላለ ፈቃደኛ ነው። በፈለጉት ርዕስ እነሱ ራሱ ማንኛውም ክርስቲያን በፈለገው ርዕስ እኔም እያለሁ ኑሮ ኢምራንም ምሯል። ሙስሊሞች ሁልጊዜ ክፍት ነን። ጴንጤም፣ ኦርቶዶክስም፣ ካቶሊክም፣ ዲያቆን፣ ጳጳስ፣ ፓስተር፣ ምዕመን የፈለገ አካል ይምጣ። በቤታችሁ ዌልካም መጥቻለሁ። በመድረስ ለትጓ ይገባ አላህ አባት ይባላል ወይስ አይባልም? በሚል ላስታህ እንደ ብራዘር ቆይ እሺ፣ እንደውም አላህ አባት ይሆናል ነው አይደል? ጥያቄ አላቀረው። እሺ ምንድነው ውይይት እንሰራጋለን መሰለህ? ቆይ እኔ ነኝ ያወረድኩት። ውይይት ለማድረግ አንተ ብቁ አይደለም፣ ገና ልጅ ነህ። ኢምራን ሰላም ነው? እንዴት ነው? ሚውት አደረጋችሁኝ በዛኛው በዋናው አካውንት ማሻአላህ ትልቁ ይላል። እኔ ተስው ያያለ ወይስ እንደለመድከው ከአረቢቶቹ ጋር እንደዛ ምንም የማያውቁት ጋር በኮሲ ሄድክ መወያየት የምትፈልገው? ይኸው መጥቼልሃለሁ። ሙስሊሞች መወያየት እንፈልጋለን። እኔ ኢምራን ከመምህሮች ጋር እባክህን መወያየት እፈልጋለሁ። አንተ ንጽጽር ላይ 4-5 ዓመት አብረን ቆይተናል። ሰው እኛን ለምንድን ነው የምትፈሩን? እኔ እሱ ወያያለሁ ወይስ አትወያይም? እኛን ትፈራናለህ ማለት ነው? ምንድን ነው አልገባኝም። ቃል ስጋ ሆነ አይ ቲንክ ለማውራት መሰለኝ የመጣው ኢየሱስ አምላክ ነኝ ያለበት አንድ ጥቅስ አለ ባይብል ላይ። እንዴት አመሻችሁ? ቅድሚያ እድሉን ስለሰጠኝ አመሰግናለሁ። ምንም የማያውቁትን እንትን ከምትል መረጃ እየከፈትን እውነተኛ አምላክ ኢየሱስ ክርስቶስ ለቅሶ አልቅስና ና ችን ላይ እንደተመለከታችሁት እቤቱ ድረስ ሄደን ልንወያይ ስንል አንድ ሰከንድ እንኳን ሲያስወራ ያስወርደናል። ቀጥል ብለህ ነበረ። ላውራ አይደለም አንዴ ኖርማሊ 10% ነው ያለኝ። ምናልባት በመሀል ከዘጋ ነው። እሺ ምናልባት ሌላ ጥያቄ ላይ ገብተን በመሀል ከዘጋ ዲስአፖይንት እንዳትሆን ነው ለወንድማችን ለአንተ ነው። እሺ 10% ነው ያለው። ማብራት የለም እስካለው ድረስ እቀጥላለሁ ኢንሻአላህ። ሳላህን አይቼዋለሁ፣ ስሚዝን አይቼዋለሁ፣ ዛህራን አይቼዋለሁ፣ ኢምሩም አለ ኢንሻአላህ። እንትን ማለት ይችላል። አይ ቲንክ 10% ነው ያለው። ይሄ ባትሪ 2% ነው ያለው። ከዘጋብኝ በሌላ አካውንት እመጣለሁ፣ ታስገቡኛላችሁ። እሺ ባትሪ ሳይት ነው እንደምትከራከረው ምን ሆነ ነው? አብሽሪ። አይ አለኝ ቻርጅ ሰክቼ ነው የማወራው። ዮሐንስ 1:3 እኔ እናንተ ነው የምናወራው፣ እነሱን ተዋቸው። እንደዚህ እንድናወራ ግን ካሳያለሁ እንዴት እንደማደርግ። ኢምራን ላክልኝ። እሺ እኔ ቤቴ ወላሂ አሁን 23% ነው። አንድ ጊዜ ልጁን አውርደውና ኢምራን ጋር እንገናኝና ተመልሰን እንደምናውቀው አንድ ሕፃን ልጅ ከተወለደ በኋላ የሚያጸዳዳው የሚንከባከበው አካል ያስፈልጋል። እውነት እንደዚህ አይነት አምላክ አለ? የት ነው ያመጣቸው? መጽሐፍ ቅዱስ ላይ እንደዛ የሚል ነገር አላገኘንም። ያምኑበትና በተጻፈ ማስረጃ እውነትም አምላክ በመለኮቱ የሚታይ የሚዳሰስ ባዮሎጂ ቁስ እንደሆነ የሚያምነው ማን ነው? ሳሂህ ቡኻሪ 48:30 አላህ ፓንት ቢጤ መታጠቂያ ጋርመንት ላዘር ይለብሳል ይላል። ፓንት ነገር መታጠቂያ የሚለበሰው ደግሞ ሀፍረተ ስጋን ለመሸፈን ነው። አላህ አካል ካለው ብልት አለው ልትሉ ነው? እስኪ ለዚህ ጥያቄ መልስ ጠን ኡስታዝ። ያንተ አምላክ መታጠቂያ ወይ ደግሞ ጋርመንት ፓንት የሚለብሰው እንደ ሰው ብልት ስላለው ነው ወይስ ሐዲሱ አሽቶ ነው? በምስሉ ላይ በምትመለከቱት ሐዲስ መሰረት ደግሞ አላህ በዙፋኑ ላይ ይቀመጣል ካላችሁ ከዙፋኑ ይበልጣል ወይንም ያንሳል ወይንም እኩል ነው። በሁሉም ሁኔታ አላህ ልክና መጠን ያለው ተራ ቁስ ነው ማለት ነው። ይህ ደግሞ የፍጡር ባህሪ እንጂ የአምላክ አይደለም። በዛ ሐዲሳችሁ ላይ አላህ በዙፋኑ ላይ ሲቀመጥ ከክብደቱ የተነሳ ዙፋኑ ሲጢጥ የሚል የጭንቀት ድምፅ ያሰማል ይላል። ክብደት ያለው አካል ደግሞ ባዮሎጂካሊ ፍላጎቱ መጸዳዳት ግድ ይለዋል። እኛ ያልተናገርነውን ያልጻፍነውን ተናገሩ ጻፉ ብሎ በራሱ እኛ እንደተናገርን እንደጻፈ እንዲሁም እንደምናምን ጭምር በማስመሰል ስትሮማን ፋላሲ ሀሳብ በራሱ ሰርቶ የራሱን ሀሳብ እየወጋ ጥያቄ ይጠይቀናል። እናንተ ግምት ያላችሁ አምላክ ተጸነሰ፣ ገዘ፣ አደገ፣ ሞተ ትላላችሁ። እንደተለመደው ከኪሳችሁ እንዳመጣችሁት በኪሳችሁ መልሳችሁ ከታችሁ ሰዱት እንላቸዋልና የአባቶችን መልስ እንመለከታለን። ክርስትና መለኮት ተራበ አይልም። ይልቁኑ መለኮት ሰው ሆኖ በሰውነቱ ተራበ ይላል እንጂ። ይህንን ቅዱስ አትናሲዮስ በምሳሌ ሲያስረዳን የፀሐይ ብርሃን በቆሻሻ ላይ ቢያርፍ ቆሻሻውን ያደርቀዋል እንጂ ብርሃኑ በቆሻሻው አይረክስም። መለኮትን በስጋ ተዋህዶ የሰውን ድካም ቀደሰው እንጂ መለኮት በስጋ ተግባር አይረክስም። ቃልም ስጋ ሆነ፣ ጸጋንና እውነትንም ተሞልቶ በኛ አደረ። ይህ ጥቅስ የማይታየው አምላክ ለሰው ልጆች ድህነት ሲል በሚታይ ስጋ መገለጡን ያረጋግጣል። እኔ ግን ወንድ ልጅ እንደወለደች ከመጽሐፍ ቅዱስ ላሳያችሁ። ወንድ ልጅም ትወልጃለሽ ስሙ ድንግል ማርያም አምላክን የወለደችው መለኮትን ከባህሪዋ አስገኘችው ማለት ሳይሆን መለኮት ከእርሷ ስጋ ነስቶ ሰው ስለሆነ ነው። የወለደችው አምላክን ነው ወይ ወንድ ልጅን? አምላክን የምትሉ ከሆነ
ማስረጃ ማቅረብ አለባቸው። ያዕቆብ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ ልዑል ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል በማለት መስክሯል። እናጠቃልለው ኡስታዙ ስለ አምላክ ትሕትና ሲሳለቅ ቢውልም በገዛ ማስረጃው ተረድቶ ወድቋል። አንተ ጋር ግን ክብደት ኖሮት ዙፋኑን የሚያስጮህ ተራቁስ፣ ታጥቆ አካሉን የሚሸፍን ባለ አካል፣ መልክ እየቀያየረ አማኞችን የሚያታልል ተለዋዋጭ ፍጡር ሆኗል። እኛ አምላክን እናመልካለን፣ አንተ ግን አምላክን ፍጡር አድርጋችሁታል። ኑ ወደ እውነት ነፃ ያወጣችኋልና። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። ይህ ዲያቆን ከሰራው ሕጸጽ እንጀምራለን። እሱም ሀስቲ ጀነራላይዜሽን ይባላል። በቅርቡ አንድ ኡስታዝ ክርስቲያኖች ሀስቲ ጀነራላይዜሽን ሰርተዋል በማለት አላህ ዙፋን ላይ ተቀምጠዋል ብለው የሚያቀርቡት ማስረጃ ውሸት ነው የሚል ክስ በማቅረብ ቪዲዮ ሰርተዋል። ነገር ግን ኡስታዙ ያሳያችው ማስረጃ ግን የተቀለመችው መስመር ብቻ ነው። ቀረበው የኢብኑ ሰይሚን መጽሐፍ እንግሊዝኛው ገጽ 502 አረብኛው ገጽ 155 ላይ የሚገኝ ነው። መልሰው ይመልከቱት። ጭራሽ ተቀመጠ የሚል አስተምሮ የለንም። ሸርሕ አቂደቱል ዋስጥያ ነው። ኢስተዋ የሚለውን አላ ወርተፋዕ በማለት አስቀምጠውታል። ከፍ አለ ወርተፋ አፋል የሚለውን ብቻ ትርጉሞ ተቀመጠ የሚል የለም ማለት። ነገር ግን ልክ በዛው መስመር መጨረሻ ወስተቀር የምትል ቃል አለች። ኢስተቀር ማለት በአረብኛ ተደላድሎ መቀመጥ ማለት መሆኑን ኡስታዙ ለመሆኑ ለምን ደበቀ? ቪዲዮውን ደግሞ ይመልከቱት። ከሙሉ ገጽ አንዲት ቃል አንብቦ መምረጥ ያስፈልጋቸው ለምን እንደሆነ ለእናንተ አልነግራችሁ። ለገዛ መጽሐፉ ያልታመነ ሌባ ለሌላው ይታመናል ትላላችሁ። የገዛ ማስረጃን ቆርጦ በደበቅ ቼሪ ፒክ ፋላሲ ይባላል እንጂ እውነትን መናገር ወንጀል አይባልም። አላህ አካል የለውም ቦታ ይዝም ካለ ታላቁ ሊቁ ሼኹል ኢስላም ኢብኑ ተይሚያ በመጅሙዕ አልፈትዋ ቅጽ 5 ገጽ 158 ላይ የጻፈውን ቀዶ መጣል ግድ ይለዋል። አላህ ዙፋኑ ላይ ሲቀመጥ የአራት ጣት ያህል ስፋት ይተርፋል ብሎ ጽፏልና ጥያቄ ይህ ነው። መቀመጥ ምሳሌ ሊሆን ይችላል። ነገር ግን አራት ጣት የሚል ቁጥር ሜዠርመንት እንዴት ነው ምሳሌ ሊሆን የሚችለው? ምክንያቱም ቁጥር የሚሰጠው ስፋትና ልክ ላለው ቁስ ፊዚካል ኦብጀክት ብቻ ነው። አላህን በጣቶቻችሁ ለክታችሁ ሳለ እኛን ሀስቲ ጀነራላይዜሽን ሰርታችኋል ማለት እጅግ በጣም የሚያሳፍር ነው። እግዚአብሔር በዙፋኑ ተቀምጦ 24ቱ ካህናት ዙፋኑን ያጥናሉ። እንግዲህ ኡስታዙ በመቀጠል መጽሐፍ ቅዱስንና ድርሳናትን በመጥቀስ አምላክ ተቀመጠ፣ ተሸከሙት ይልና ክርስትና አምላክን አካላዊ ቁስ አድርገዋል ብለዋል። ይህን ተረጓሚ ከራሱ ኪስ ያመጣው ስለሆነ ኪስ ይዘው ሂድ እንዳመጣ እንለዋለን። ነገር ግን የቤተ ክርስቲያን ትርጓሜ ከእሱ ቃል በቃል ትርጓሜ እጅግ የተለየ ነው። መቀመጥ ለቅዱስ ዮሐንስ አፈወርቅ ዳኝነት ስልጣን ነው። መሸከም ለቅዱስ አትናሲዎስ የምስጋናና የባርነት ምልክት ነው እንጂ አምላክ ደጋፊ ፈልጎ አይደለም። ልሳነ ሚካኤል ማጠን የተባለው የፍጥረቱ ጸሎትና ምስጋና እንጂ ያንተ ሊቃውንት እንደሚሉት ዙፋኑ በአላህ ክብደት በመጮህ ሲጢጥ የሚል ድምፅ በማውጣቱ አይደለምና እኛን ከመክሰስ በፊት የገዛ ሊቃውንትህን ወቅ እንልሃለን። አላህ ዙፋኑ ላይ ሲቀመጥ ዙፋኑ እንደሚጮውና የአራት ጣት ስፋት እንደሚተርስ ሲጽፉ አላህን ሊትራል አካል አድርገውታልና እኛ ዘንድ ግን አምላክ ረቂቅ መንፈስ መሆኑን የዮሐንስ ወንጌል ምዕራፍ 4 ቁጥር 4 እንዲሁም አባቶች በትርጓሜያቸው ገልጸውልናልና። የተወደዳችሁ ውድ ክርስቲያኖች እንዲሁም ሙስሊሞች ሰማችሁት መሰረት ማስረጃ የጠቀስ ነው። እኛ ክርስቲያኖች ስ ማስረጃ ቆርጦ የደበቀው ኡስታዝ ሸታሙስ ማን ነው? መልሱን ለእናንተ ተዋለሁ። አስተዋሉን ይስጠን። ሰላመ ክርስቶስ ከኔም ከእናንተም ጋር ይሁን። ቸር ይቆየን። አላህ በፍጥረቶቹ መካከል እኩል መጋቢ፣ ረዛቅ፣ ሩህሩህ ነው። ይህ ዛሬ ለሙስሊሞች የምናቀርበው ጥያቄ ነው። ሰላም ክርስቶስ ይብዛላችሁ ተወዳጆች። ሙስሊሞች አላህ ለፍጥረቱ ሁሉ እኩል መጋቢ፣ እኩል ሩህሩህ ነው ይላሉ። ነገር ግን በሰሂህ ሙስሊም 450 ላይ እንደተቀመጠው አላህ ተአምር አድርጎ አጥንትን ወደ ስጋ የሚቀይረው ለሙስሊም ጂኒዎች ብቻ ነው። ካፊር ጂኒዎች ግን ይህንን ተአምራዊ ምግብ ተከልክለዋል። ሐዲሱ እንደሚለው መሐመድ ለጂኒዎቹ ቃል ሲገባላቸው የአላህ ስም የተወሳበበት ወይም ቢስሚላህ የተባለበት ማንኛውም አጥንት በእጃችሁ ሲገባ ስጋ ሆኖ ከሚገኝበት ሁኔታ ሁሉ በላቀ ስጋ ሆኖ ታገኙታላችሁ ይላል። ይህ ማለት ክርስቲያኖች ወይ ደግሞ ሙስሊም ያልሆኑ ማንኛውም አካላት ያርዱትን ስጋ አጥንት ብቻ ነው እንጂ ስጋ አያገኙበትም ማለት ነው። ሳሂህ ሙስሊም ማብራሪያ፣ ቡኻሪ ማብራሪያ፣ ታላቁ ሊቅ ኢብኑ ተይሚያን ጨምሮ ሁሉም በዚህ ጉዳይ ላይ የሰጡበት ፈትዋ ተመሳሳይ ነው። አጥንቱ ስጋ የሚሆነው የአላህ ስም የተጠራበት ሲሆን ብቻ ነው። ይህ በረከት አጥንት ስጋ መሆን ማለት ነው የተሰጠው ለሙስሊም ጂኒዎች ብቻ ነው። ለካፊር ጂኒዎች ዕጣ ፈንታ አላህን ስም ያልተወሳበትን ደረቅ አጥንት ብቻ እንዲበሉ ተፈርዶባቸዋል። አምላክ ለምን በጂኒዎች መካከል እንዲህ ያለ የምግብ አድሎ አደረገ? በእስልምና አላህ ለጂኒዎች ምግብን ሲሰጣቸው ቢስሚላህ ለሚሉ ሙስሊም ጂኒዎች ብቻ ነው። በእኛ መጽሐፍ ቅዱስ እግዚአብሔር ለጻድቃንም ለኃጢያንም ላመነውም ላላመነውም ዝናብና ፀሐይን ሕይወትን ያለ አድሎ ይሰጣል። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣል፣ በጻድቃንና በኃጢአተኞች ላይ ዝናብን ያዘንባል። ማቴዎስ ወንጌል 5:45። የፈጣሪ ፍቅር ቅድመ ሁኔታ ላይ የተመሰረተ አይደለምና የሁሉ አይን አንተን ተስፋ ያደርጋል። አንተም ምግባቸውን በየጊዜው ትሰጣቸዋለህ።
እጅህን ትከፍታለህ፣ ያው ላለውም ሁሉ በጎነትህን ታጠግባለህ። መዝሙረ ዳዊት 145 ከ15-16 ጥቅስ እግዚአብሔር ለፍጥረቱ ሁሉ ምግብን የሚሰጠው ከባዶና በክብሩ እንደሆነ ያሳያል። እግዚአብሔር ምግብን ለመስጠት የሰው ልጅን አጥንት ወይንም እዳሪ አይፈልግም። እጁን ይከፍታል፣ ፍጥረታቱንም በክብር ያጠግባል እንጂ ጂኒዎችን በሰው ልጆች ቆሻሻ ላይ ጥገኛ አያደርግም። ሙስሊም ላልሆኑ ጂኒዎች አጥንቱ ስጋ የማይሆንላቸው ከሆነ ላላመሰገኑት ቸር ነው ሊባል አይችልም። እውነተኛው አምላክ ግን ማያመሰግኑትም ጭምር ቸር ነው። ሉቃስ ወንጌል 6:35 ቸር ነው ይላልና። እንዴት ነው አላህ ፍጥረቱን ሁሉ እኩል መጋቢ ሩህሩህ ሊባል የሚችለው? ልስ እጠብቃለሁ። ሰላም ክርስቶስ ከእናንተ ጋር ይሁን። ቸር ይቆየን። አላህ የሂሳብ ስህተት 1,000 ወይስ 50,000? ሰላም ክርስቶስ ይብዛላችሁ ተወዳጆች። የሙስሊም ኡስታዞች ቁርአን አይጋጭም ይላሉ። አሁን በራሱ ሱራ 4:82 ላይ ቁርአን ከአላህ ዘንድ ባይሆን ኖሮ እርስ በርሱ ይጋጭ ነበር የሚል ቻሌንጅ ይሰጠናል። ዛሬ ግን በአንድ ቀን ውስጥ ያለ የ49,000 ዓመት ግዙፍ ግጭቶችን እናሳያለን። መጀመሪያ ሱረቱል አልሐጅ 22:47 እንመልከት። አላህ በእኛ አንድ ቀን በአላህ ዘንድ ብትቆጥሩት ከኛ 1,000 ዓመት ጋር እኩል ነው ይለናል። ነገር ግን ሱረቱል መህረጅ 74 ላይ መጠኑ 50,000 ዓመት በሆነ ቀን ውስጥ ይላል። ጥያቄያችን የአላህ አንድ ቀን 1,000 ዓመት ነው ወይንስ 50,000 ዓመት? መካከላቸው የ49,000 ዓመት ልዩነት አለ። ያ ቁጥር ተሳስቶ ነው ወይንስ ቁርአን እርስ በርሱ ይጋጫል? ኡስታዞች ይህ እንደ ሁኔታው ይለያያል ሊሉ ይችላሉ። ነገር ግን ሱረቱል አልሰጅዳ 32:5 ላይ ትእዛዛትና መልእክት ወደ አላህ የሚወጡት በ1,000 ዓመት ውስጥ ነው ይላል። 74 ላይ ደግሞ መላእክትና መንፈስ በቅንፍ ጅብሪል ወደ አላህ የሚወጡት በ50,000 ዓመት ውስጥ ነው ይላል። መላእክት የሚጓዙበት ፍጥነት ዛሬና ነገ ይለዋወጣል ወይስ አላህ የጻፈውን ይረሳል? ቁርአን 16:89 ላይ ለነገር ሁሉ ማብራሪያ ነኝ ይላል። ነገር ግን በቁጥሮች መካከል እንዲህ ያለ ትርምስ ካለ የቱ ጋ ነው ማብራሪያው? ራሱ ባመጣው ቻሌንጅ ከአላህ ዘንድ ሳይሆን የመሐመድ ንግግር መሆኑን አረጋግጥም ማለት አይደለም? መልሳለሁ ካላችሁ መልሱልኝ። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ቸር ያቆየን። የሙስሊም ኡስታዞች ቁርአን 4:82ን ጠቅሰው ቁርአን ከአላህ ዘንድ የወረደ ባይሆን ኖሮ በውስጡ ብዙ መቃረን ባገኙበት ነበር የሚለውን ጥቅስ እየጠቀሱ መጽሐፋቸው እንደማይገጭ ሊነግሩን ይሞክራሉ። ነገር ግን ዛሬ ቁርአን ስለ አፈጣጠር ቅደም ተከተል የሚናገረውን ግልጽ መቃረንና መጋጨት እናጋልጣለን። ሱረቱል አልበቀራ 2:29ን እንመልከት። አላህ እንዲህ ይለናል፣ እርሱ ያ በምድር ያለውን ሁሉ ለእናንተ የፈጠረ ነው። ከዚያም ሱማ ወደ ሰማይ አሰበ፣ 7 ሰማያትንም አደረጋቸው። ሱመ ማለት ከዚያም ሌን አፍተር ማለት ነው። ይህ ቃል በቁርአን ውስጥ የድርጊቶችን ቅደም ተከተል ስኳንስ ለማሳየት የሚያገለግል ቁልፍ ቃል ነው። አሁን ደግሞ ሱረቱል ናዚያ 79 ከቁጥር 27-30 ያለውን እንመልከት። ጥቅሱ ለመፍጠር እናንተ የበረታችሁ ናችሁን ወይስ ሰማይን ገነባው? ከዚያም ከዚህ በኋላ ምድርን ዘረጋት። ጥያቄያችን ግልጽ ነው። በሱራ 2:29 መሰረት አላህ መጀመሪያ ምድርን ፈጥሮ ወደ ሰማይ ዞረ ወይስ በሱራ 79:30 መሰረት መጀመሪያ ሰማይን ገነባና ከዚያ በኋላ ምድርን ዘረጋ? ሁለቱም ጥቅሶች ከዚያም እና ከዚህ በኋላ የሚሉ የቅደም ተከተል ቃላትን ይጠቀማሉ። አላህ የፈጠረበትን ቅደም ተከተል ረሳው ወይስ ቁርአን እርስ በራሱ ይቃረናል? እራሳችሁ በርምሩ። መልሱን እንጠብቃለን። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ቸር ያቆየን። ማን ነው ትክክል? አላህ ዓለምን በ8 ቀን ፈጠርኩኝ ይላል። ኡስታዞች ደግሞ በ6 ቀን ይሉታል። ስለዚህ ማን ነው ትክክል? ሰላም ክርስቶስ ይብዛላችሁ። ሁላችሁንም አንድ ቀላል ጥያቄ ጠይቃቸዋለሁ። መልሱን ሁላችሁም በኮሜንት መልሱልኝ። አንድ መሐንዲስ ይህንን ህንፃ በ8 ቀን ሰርቼ እጨርሳለሁ ብሎ ውል ተፈራረመ። ነገር ግን ስራውን ሲጀምር መሰረቱን በ2 ቀን፣ ግድግዳውን በ4 ቀን፣ አራውን ደግሞ በ2 ቀን ሰራሁ ይላል። ይህ መሐንዲስ አጠቃላይ ስንት ቀን ፈጀበት? መልሱን በኮሜንት አስቀምጡልኝ። ነገር ግን በእኛ ረዳቶች ወደ እናንተ መጥተው ጌታችን ያለው 6 ቀን ነው፣ መሰረቱን የሰራበት 2 ቀን፣ ግድግዳው በሰራበት 4 ቀን ውስጥ ይጠቃልላል ብለው እሱን ወክለው መግለጫ ቢሰጡለት ይህ መሐንዲስ መቁጠር አይችልም ወይስ ረዳቶቹ እየተለሉ ነው? ቁርአን ላይ 8 ቀን የሚመጣ ሂሳብ አስቀምጦ ሳለ ኡስታዞች በቅንፍ መጥተው 6 ለማድረግ በሞከራቸው አላህ ማረም አይደለምን? ፈጣሪ መቁጠር ሲሳሳታል? መልሳችሁን በኮሜንት አሳውቁኝ። ሱረቱል ፋሲለት 41 ላይ አላህ እንዲህ ይላል። ቁጥር 9 ላይ ምድርን በ2 ቀን ፈጠርኩ፣ 10 ላይ ተራራና ምግቧን በ4 ቀን ወሰንኩ፣ ቁጥር 12 ላይ ሰማያትን በ2 ቀን አጠናቀቅኩ። ደምሩት። ውጤቱ 2 ሲደመር 4 ሲደመር 2 እኩል ይሆናል 8 ቀናት። ነገር ግን ቁርአን በሌሎች ጥቅሶች ዓለም በ6 ቀን ተፈጠረች ይላል። 8ና 6 መቼ ነው እኩል የሆኑት? ኡስታዞቹ ይህንን ስህተት ሲያዩ ምን አደረጉ? በአማርኛ ትርጉም ላይ በቅንፍ ገብተው ካለፉት 2 ቀኖች ጋር የሚል ቃል ጨበሩበት። ይህ ቃል ግን በአረብኛ ቁርአን ውስጥ የለም። ቁርአን 1689 ላይ ለቁርአን ግልጽ መጽሐፍ ነው ካለ ግን ለምን በቅንፍ የሚታረም የሂሳብ ስህተት ውስጥ ይከተናል? አላህ መቁጠር ጠፍቶት ነው ወይንስ ኡስታዞቹ አላህን እያረሙት? አላህ በቁርአን ላይ 8 ቀን የሚመጣ ሂሳብ አስቀምጦታል። ኡስታዞቹ በቅንፍ 6 ለማድረግ መሞከራቸው አላህን ማረብ አይደለምን? ጣሪ ፍጥረቱን መቁጠር ይሳሳታልን? በጣም ቀላልና ግልጽ ጥያቄ ነው። መልሳችሁን በኮሜንት ሁላችሁም ተሳተፈው። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ቸር ይቆየን። መጽሐፍ ቅዱስ ተመልከቱ። መጽሐፈ ምሳሌ ምዕራፍ 31 ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረው የወይን ጠጅ ስጡት፣ ጠጣ ድህነቱንም ይርሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ ይላል።
ያው መጽሐፍ ቅዱስ። ስለዚህ ጠጡ እያለ የሚያስተምረው መጽሐፍ ቅዱስ ነው። ሙስሊም አቃቢያ መጽሐፍ ቅዱስን በመጠጥ ይተቻሉ። ግን መሐመድና ሰሃባዎቹ መጠጥ ጠጥተው ሰክረው ሰላት ላይ ቁርአን ሲያዛቡ አላህ ዝም ይል እንደነበር ያውቃሉ? ተርሚዚ 30:26 ላይ እንደተጠቀሰው ሰሃባዎቹ ሰክረው ሰላት ላይ ቁርአንን ዘባርቁበት። ሱረቱል አልካፊሩ ላይ የምትገዙትን አልገዛም የሚለውን የምትገዙትን እገዛለሁ ብለው ወደ ጣዖት አምልኮ ቀየሩ። መሐመድም እያያቸው አልከለከላችሁም። አላህ መጠጥን የሰይጣን ስራ ካለ 59 ላይ ለምን ነብዩና ሰሃባዎቹ ለዓመታት እንዲጠጡ ፈቀደላቸው? ፈጣሪ አንድ ነገር ቆሻሻ ካለ ከመጀመሪያው ነው እንጂ ለምን በሂደት ነገሮችን እያየ ከለከላል? መጽሐፍ ቅዱስ ከመጀመሪያ ጀምሮ ስካርን ሲቃወም፣ እስልምና ግን ቁርአን በስካር እስኪዛባ ድረስ ዝም ብለዋል። ታዲያ የትኛው ነው መለኮታዊ መመሪያ? መልሳችሁን በኮሜንት ጥቅሱ የሚገኘው ምሳሌ 31 ከ6 እስከ 7 ላይ ሲሆን የሚጠፋ ሰው ጠንካራ መጠጥን እሱም ለተመራች ወይን ስጡ ይጠጣ፣ ድህነቱንም ይርሳ፣ ከእንግዲህ ችግሩን አያስብ። ጥቅሱ የሚናገረው ስለ መዝናናት ወይንም ስለ መስከር አይደለም። ከቁጥር 4 እስከ 5 ላይ ልጄ ሳሙኤል ሆይ ወይን መጠጣት ለነገሥታት አይገባም፣ ጽሉ መጠጥም ለገዢዎች አይገባም። ይህ የሚያሳየው መጠጥ አእምሮ እንደሚያነዝዝና ፍርድን እንደሚያጣምም ነው። ንጉሥ አእምሮ ንቁ መሆን አለበት። መጠጡን ግን ስቃይ ላይ ላሉት ለሚሞቱት ለማደንዘዣነት ይተውላቸው እያለ ነው። መጽሐፍ ቅዱስ መጠጥ የሚፈቅድ ቢሆን ኖሮ መሪዎችና ቅዱሳን ሰዎች እንዳይጠጡ ለምን ይከለክላል? ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ወይን የተሰጠው ለመድኃኒት እንጂ ለአእምሮ መታወክ አይደለም ይላል። ቅዱስ አምብሮስን በዚህ ጥቅስ ለስቃይ ማስታገሻ ሪሊፍ ኦፍ ፔን እንጂ ለቅንጦት አይደለም በማለት ያስተምራል። መጽሐፍ ቅዱስ ሆስፒታል በሌለበት ዘመን የሕክምና መመሪያ እየሰጠ ነው እንጂ ስካርን እየፈቀደ አይደለም። የሚገርመው ግን መጽሐፍ ቅዱስን በመጠጥ የሚተቹት ወገኖቻችን ቁርአናቸው በጀነት ውስጥ የወይን ጠጅ ወንዞች እንደሚፈሱላቸው ቃል ይገባላቸዋል። አላህ በምድር ላይ የሰይጣን ስራና እርክስና ያለውን መጠጥ ለምን በጀነት ውስጥ ለምዕመናን ያቀርባል? ጀነት የሰይጣን ስራ መለማመጃ ናት? መጽሐፍ ቅዱስን ከመተቸታችሁ በፊት የራሳችሁ መጽሐፍ ወቁ። እውነት ነጻ ያወጣችኋል። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ሰላም ክርስቶስ ይብዛላችሁ ተወዳጆች። ዛሬ አጠበና ጠጣ መለየት የማይችል በውሸት የተሰከረ አንድ ቀጣፊ ኡስታዝ እናጋልጣለን። ይህ ሰው የክርስትና መጽሐፍት ቀርቶ የገዛ ሀዲሳቱን እንኳን መረዳት የማይችል የገዛ እምነቱ እንኳን የማይታመን ነውና ዳኢፍ ወይንም ደካማ ሀዲሳትን እየለቀመ ሰውን የሚያታልል የቅጥፋት ምንጭ ነው። ገዛ ኡስታዞቹ አጭበርባሪ ነው፣ ለዝና ሲል ይዋሻል ብለው በይፋ የመሰከሩበትና ለረጅም ጊዜያት ከሚዲያ ግለውት የነበረ ሰው ነው። ማስረጃ ንጽጽር ላይ የሚሰሩ ልጆች ضعيف ሐዲስ እንደሚጠቀሙ ምስክር ማስረጃ ላምጣ። ኢምራን ضعيف ሐዲስ ይጠቀማል። አምጣ ላሳይ ማስረጃ። ሐዲስ መጠቀም ይችላል። ወሂድ የ19 ዓመት ልጅ ዑስማን የ19 ዓመት ልጅ ስለሆነ ضعيف ሐዲስ መጠቀም ይችላል። አንድ ዳጊ እንደሰማችሁት ነው። ለክርስቲያ መጽሐፍ ያልታመነ ሰው ለእኛ መጽሐፍ ይታመናል ብላችሁ ታስባላችሁ? አይናችን የምናየውን ጆሮአችን የምንሰማውን ነገር ቪዲዮ የተቀረጸን ነገር እንዴት እንደሚዋሽ ተመልከቱ። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ አውዙ ቢላህ። እውነት ትልቁ የአምላካችሁ ስራ የሰው እግር እጣቢ መጠጣት ነበር? ምን አይነት አምላክ ነው? ይህ ኡስታዝ ያደረገው ቃላት ማዛባት ምን ያህል አስቀኝ እንደሆነ ላሳያችሁ። አንድ ሰው ተነስቶ ፊቱን ታጠበ ቢል ይህ ኡስታዝ ተነስቶ ጣቢውን ጠጣ ብሎ እንደመዋሸት እኮ ነው። አጠበና በጠጣ መካከል ያለውን የሰማይና የምድር ልዩነት እንኳን መገንዘብ አለመቻል ሃይማኖቱም ያንተም ቁልቁለት ጉዞአችሁን ያሳያችሁ እንደሆነ በደንብ ተረድቼበታለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮት ማንኛውም አማኝ የማንኛውንም ሰው የእግር እጣቢ ይጠጣ የሚል አስገዳጅ የሆነ መጽሐፍ ቅዱሳዊ መሆኑ የተጻፈ ምንም አይነት ማስረጃ የለም። ነገር ግን ስንክሳሩ ላይ ያየነው ጌታ ተገልጦላቸው የጌታን እግር እጣቢ ነው የጠጡት። ነገር ግን አባታችን አባ ገብረ ኪዳን የተናገሩት የእንግዳን እግር እጣቢ መጠጣት ፍጹም ትሕትና ማሳያ ነው። ይህ ድርጊት ስጋዊ መጠጣት ሳይሆን ትዕቢትን ሰብሮ እንግዳን እንደ ክርስቶስ ተቀብሎ የመባረክ መንፈሳዊ ትርጓሜ ነው። እንግዳን መቀበል በክርስትና እንግዳውን እንደ ክርስቶስ አድርጎ ማሰብ ነው። ብርሃነ ዓለም ቅዱስ ጳውሎስ እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን አስተናግደዋልና ይለናል። የእንግዳ እግር ማጠብ ስርዓት እንግዳውን እንደ መልአክና እንደ ክርስቶስ በትሕትና ተቀብሎ መለኮታዊ በረከትን የመካፈል ታላቅ ምስጢር ነው። ጠቃልሎ አባታችን አባ ገብረ ኪዳን የመድኃኒዓለም ትልቁ ስራ እግር ማጠብ ነው ሲሉ ጌታ ለይሁዳ ሳይቀር ዝቅ ብሎ እግር ማጠቡን ለመመስከር ነው። ትሕትና የሌለው ቸርነት ሁሉ በፈጣሪ ፊት ከንቱ ነው። በማቴዎስ ወንጌል 11:29 ጌታችን እኔ ትሑት ነኝና እናንተም ትሑታን ሁኑ ብሎ እንዳስተማረን በመንፈሳዊ ሕይወታቸው ለበቁና እጅግ ለላቁ ሰዎች የእንግዳ እግር እጣቢ በረከት እንጂ ቆሻሻ አይደለም። ያንም በረከት በቤት መርጨት የበረከት መሳተፍ ጥልቅ ፍቅር ነው። ይገርማል። መሐመድ ከወንጌል ኮርጆ አላህ ታምሜ ነበር ተርቤ ነበር ይላል ተብሎ በሳሂህ ሙስሊም 2569 ላይ ቢጻፍም አላህ ወደ ፍጥረቱ አይገባም ከሚለው ትምህርታቸው ጋር ይጋጫል እንዴ? ወደ ፍጥረቱ የማይገባ ከሆነ እንዴት ታመመ? ወይስ አላህ በችግረኛ አምሳል ተርቦ ተጠምቶ ታሞ ወደ ቤታችሁ ይመጣል? የሚገርመው ነገር ግን የጠላቱን እግር የሚያጥበውን ጌታን ግማታም እያሉ የሚሳለቁ አፎች አምላካቸው በጀሃነም በእግሩ እንደሚረግጣቸው ቡኻሪ 48:48ን እያወቁ ለመናገር መዳፈራቸው ነው። እውነተኛው ግማታም ማን ነው? በትሕትና እግር ማጠብ ወይንስ በአምላክ እግር መረገጥ? ክፍል 2 ይጠብቁን። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን።